ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። ምርጫ ቦርድን በቁጥጥሩ ስር አድርጎ የፈለገውን በማስፈጸም ላይ የሚገኘው የአብይ አህመድ አገዛዝ ምርጫ የሚመስል ምርጫ በማድረግ ለሚቀጥሉት 5 ዓመታት በህጋዊ መንገድ ስልጣን ያዘ መንግስት በሚል ለመቀጠል ከፍተኛ ርብርብ እያደረገ ሲሆን የ2013ቱን አይነት 99 በመቶ አሸናፊነትን በመቀየር 15 በመቶ ታማኝ ተቃዋሚዎች ምክር ቤቱን በመሙላት ዓለም አቀፉ ማህበረሰብን ለማደናገር መዘጋጀቱ ነው በደረሰን መረጃ ላይ ተገለጸው። ከታማኝ ተቃዋሚዎች ዋና መሪዎች ፓርላማ እንዲገቡ የሚደረግ ይሆናልም ተብሏል። የምርጫው መቀዛቀዝና የህዝብ ትኩረት መነፈግ ያሳሰበው የብልጽግናው አገዛዝ የሚቆጣጠራቸው መገናኛ ብዙሃን ህዝቡን የማነቃቃት ሰፊ የቅስቀሳ ስራ እንዲያከናውኑ በልዩ ሁኔታ መመሪያ ማውረዱም ታውቋል። ፋኖን ጨምሮ የተለያዩ ታጣቂዎች የትጥቅ እንቅስቃሴ በሚደረጉባቸው ቀጠናዎች ምንም አይነት ምርጫ እንደማይካሄድና በዚህ ሂደት ላይ የሚሳተፉ ወገኖች ለሚደርስባቸው ማንኛውም አይነት ጥቃት ኃላፊነቱን እንደማይወስዱ የሚገልጽ መግለጫ እያዘጋጁ እንዳለም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። መረጃውን ያደረሱን ወገኖች እንደገለጹት የምርጫ ውጤቱ ከወዲሁ በብልጽግና ጓዳ ተቀምሮ አልቋል። በህዝብ ተስፋና ህይወት ላይ ቁማር የሚጫወተው የብልጽግናው አገዛዝ የአገሪቱን ሀብት በማባከን ውጤቱ ያለቀለትን ምርጫ ለማካሄድ ሂደቱን ማስቀጠሉን በመጥቀስ የኢትዮጵያ ህዝብ ከምርጫው ራሱን ማቀብ ይገባዋል ሲሉ መልእክት አስተላልፈዋል። የአብይ አህመድ አገዛዝ በአማራ ክልል በፋኖ ኃይሎች ላይ በአየርና በምድር ኃይል የታገዘ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ተገለጸ። ለዚህ ጉዳይ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ በዚህ ሳምንት ውስጥ ወደ ባህር ዳር እንደሚሄድ ነው የደረሰን መረጃ የሚያመለክተው። አሁን ባለው አካሄድ ጎንደርና ባህር ዳር በፋኖች እጅ ሊወድቁ የሚችሉበት ሁኔታ ሰፊ ነው የሚል ግምገማ ያደረጉት የአብይ አህመድ የጸጥታ መዋቅር ባለስልጣናት የመጨረሻውን ጠንካራ ጥቃት በመፈጸም በተለይም ባህር ዳርንና ጎንደርን ማትረፍ አለብን የሚል ውሳኔ ላይ መድረሳቸውን ለማወቅ ተችሏል። ሰራዊቱ በጎንደርና በወሎ የደረሰበት ከፍተኛ ኪሳራ ያስደነገጠው የአብይ አህመድ አገዛዝ ከውጊያ በተጨማሪ በራሱ ጊዜ ከተለያዩ ቁልፍ አካባቢዎች ለቆ በመውጣት ላይ መሆኑም ተመልክቷል። ሰሞኑን በጀነራል አበባው ሰብሳቢነት በተደረገ የግምገማ መድረክ ሰራዊቱ ላይ እየደረሰ ያለው ጥቃት በዚሁ ከቀጠለ የባህር ዳርና ጎንደር በፋኖ እጅ መውደቅ አይቀሬ መሆኑ የተነሳ ሲሆን ይህንን በአስቸኳይ መቀልበስ ካልተቻለ ለፌዴራል መንግስቱ ህልውና ከፍተኛ አደጋ ሊደቅን እንደሚችልም በወታደራዊ አመራሮቹ በስጋት መነሳቱን የአንከር ሚዲያ ምንጮች ገልጸዋል። በውጊያ ከሚማረኩት በተጨማሪ ከካምፕና ከምሽግ በቡድን እየሆኑ የፋኖ ኃይሎች የሚገኙበት ቀጠናዎች ድረስ በመዝለቅ እጃቸውን የሚሰጡ የሰራዊት አባላት ቁጥር እየጨመረ መምጣቱ በሰሞኑ መድረክ ላይ መነሳቱ ታውቋል። በዚህ ሳምንት ውስጥ በተለይ በጎጃምና በጎንደር በስፋት ይካሄዳል በሚል በአብይ አህመድ ጀነራሎች ከውሳኔ ላይ የተደረሰው የጥቃት እርምጃ ጎንደርና ባህር ዳርን ከመታደግ ባለፈ በአንዳንድ ቁልፍ አካባቢዎች የብልጽግናን መዋቅር መልሶ የማደራጀት ተልዕኮም እንደሚኖረው ተጠቁመዋል። በዚህ ጥቃት ድሮኖችን ለመጠቀም እንደታቀደ የሚገልጹት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ተሰብስበው የሚታዩባቸው ቦታዎችን በመለየት ለማጥቃት በአብይ አህመድ ጀነራሎች በኩል ከውሳኔ ላይ መደረሱን ነው ለማወቅ የተቻለው። ያገዛዙ ድሮን የመጠቀም አቅም ተዳክሟል። በተለያዩ ምክንያቶች የድሮን ጥቃት ለመፈጸም በሚያስችል ቁመና ላይ እንዳልሆነ የሚጠቅሱት የወታደራዊ መረጃ ምንጮች ለማስፈራራት የሚደረግ የስነ ልቦና ዘመቻ ካልሆነ በቀር የአብይ አህመድ አገዛዝ የአየር ላይ ጥቃት ለመሰንዘር አይችልም ሲሉም ይገልጻሉ። ጀነራል አበባው ታደሰ በሰፊው ለመክፈት ስለታቀደው አዲስ ጥቃት ከአማራ ክልል አመራሮች ጋር እንደሚወያይም ተመልክቷል። በተያያዘ ዜናም በጎንደር በሰሜን ወሎ ከፍተኛ ኪሳራ የደረሰበት የአብይ አህመድ አገዛዝ ወታደራዊ ሹማምንቶች የጅቡቲ መስመር ይቆረጣል የሚል ስጋት እንዳላቸውም ታውቋል። ለዚህም ጠንካራ ኃይል ለማስፈር እቅድ ተይዟል። ሰሜን ወሎ ድል የሸዋ ፋኖችን በጅቡቲ አዲስ አበባ መስመር ላይ ጥቃት እንዲከፍቱ ሊያደርጋቸው ይችላል የሚል
ስጋት በወታደራዊ ጀነራሎቹ ዘንድ መኖሩን ነው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ የተቻለው። የፋኖ ግስጋሴ በዚሁ ከቀጠለ የፌዴራል መንግስቱን ህልውና ከፍተኛ አደጋ ውስጥ እንደሚገባ የተረዱት የአብይ አህመድ ጀነራሎች በተለይ ሸዋ ላይ የሚንቀሳቀሱት የፋኖ ኃይሎች የጅቡቲን መስመር እንዳይቆርጡት ለማድረግ ጠንካራ የመከላከያ ኃይል በቀጠናው ለማስፈር ከውሳኔ ላይ መድረሳቸው ታውቋል። የአማራ ፋኖዎች ወደ ጅቡቲ መስመር የሚጠጉ አካባቢዎችን መቆጣጠራቸውን ተከትሎ ሽብር ውስጥ የገባው የኦሮሚያ ብልጽግና በድሮን በጄትና በከባድ መሳሪያዎች እንዲሁም መከላከያ ሰራዊቱን የኦሮሚያ ልዩ ኃይልንና ሚሊሻዎችን በማሰለፍ ፋኖዎች ከያዟቸው አካባቢዎች እንዲለቁ ማድረጉ የሚታወስ ነው። በጅቡቲ መስመር ላይ የምትገኘውንና በአማራ ክልል ስር የነበረችውን የአውራ ጎዳና አነስተኛ ከተማን ወደ ኦሮሚያ ክልል እንድትጠቃለል የተደረገችው ለአዲስ አበባ በተለይም ለኦሮሚያ ያለውን የስጋት ተጋላጭነት ለመቀነስ በሚል ምክንያት እንደነበረ የሚታወስ ነው። በወቅቱ አቶ ሽመልስ አብዲሳ የአማራ ክልል ምስለኔ አስተዳደር 3 አመራሮችን ቢሮው ድረስ በመጥራት የአውራ ጎዳና ከተማ በኦሮሚያ ክልል ስር እንድትጠቃለል መወሰኑን ገልጾላቸው እነሱም ያለምንም ተቃውሞ ተቀብለው መመለሳቸውን መዘገባችን ይታወሳል። የጎንደሩ የሰሜን ወሎው የሰሞኑ ሽንፈቶች ለሸዋ ፋኖች የልብ ይሰጣቸዋል የሚል ስጋት ውስጥ የገቡት የአብይ አህመድ ጀነራሎች ከፍተኛ ወታደራዊ አቅም በመፍጠር የጅቡቲን መስመር እንዳይቋረጥ ለማድረግ መዘጋጀታቸውን ነው ለማወቅ የተቻለው። በአማራ ክልል የሚካሄደው የህልውና ጦርነት ባለፉት 2 ቀናት ተጠናክሮ መቀጠሉ ታወቀ። በርካታ ቀጠናዎች የአገዛዙ ይዞታዎች ላይ ጥቃት በመፈጸም እየተካሄደ መሆኑን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። በደባርቅ አካባቢ በተደረገ ውጊያ በርካታ የአገዛዙ ሰራዊት አባላት ምርኮኛ መሆናቸው ተመልክቷል። በወሎ በሸዋና በጎጃም በየቀጠናው የሚካሄደው የህልውና ተጋድሎ ከወትሮ በተለየ ሁኔታ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሰ መቀጠሉን የሚደርሱን መረጃዎች ያመለክታሉ። በጎንደር በበርካታ ቦታዎች ውጊያዎች ሲደረጉ ነው ያለፉትን 5 ቀናት የዘለቁት። የወረዳ ከተማዎች በፋኖ እጅ መግባታቸው ታውቋል። በባህር ዳር አቅራቢያ የሚገኙና የአብይ አህመድ ሰራዊት ሲጠቀምባቸው የነበሩ 2 ወታደራዊ ካምፖች በፋኖ ኃይሎች ጥቃት መውደማቸው ተገልጿል። ቃጮራና ብሔረ ገነት በሚል የሚጠሩ ምሽጎችም መሰባበራቸውን ነው የአማራ ፋኖ በጎጃም 1ኛ ክፍለ ጦር ከላከልን መረጃ ለማወቅ የተቻለው። ባለፉት 3 ቀናት በጎጃም ቀጠና በርካታ ውጊያዎች መደረጋቸውም ተገልጿል። በጃዊ በቡሬ በፈረስ ቤት ከፍተኛ ድል የተመዘገቡ ውጊያዎች መደረጋቸውን አስታውቋል። የአማራ ፋኖ በወሎ ሰሞኑን የተደረጉ ውጊያዎችን በተመለከተ በላክልን መረጃ ከላሊበላ ወደ ጋሸና እያመራ ባለው የአብይ አህመድ ሰራዊት ላይ የደፈጣ ጥቃት በመፈጸም ከፍተኛ ጉዳት ማድረሱን እንዲሁም በሰሜን ወሎ በሀብሩ ወረዳ በአገዛዙ ጥምር ኃይል ላይ በተፈጸመ ጥቃት የሚሊሻ አዛዥ ኮማንደርን ጨምሮ በርካታ ታጣቂዎችን መደምሰሱን ገልጿል። በሸዋም እንደዚሁ ዛሬ ደብረ ብርሃን ከተማ አቅራቢያ ባሉ የገጠር ወረዳዎች ላይ ብርቱ ውጊያዎች እየተደረጉ መሆናቸውን የአማራ ፋኖ በሸዋ አስታውቋል።